የተሻለ ሎጎ ማሰራት ብቻ ቢዝነሳችሁን የሚያድን እንዳይመስላችሁ። አብዛኞቹ ብራንዶች ገበያ ውስጥ እንዳይታወቁ የሚያደርገው ትልቁ ስህተት ቢኖር እሱ ነው። ሎጎ የብራንዳችሁ ትንሹ አካል ብቻ ነው። ብዙ ድርጅቶች ለሚያምር ሎጎ በሺዎች የሚቆጠር ብር አውጥተው አሁንም ግን ደንበኛ ለመሳብ ሲቸገሩ አይቻለሁ። ለምን ይመስላችኋል? ምክንያቱም ደንበኞች የሚገዙት ሎጎን አይደለም፣ እነሱ የሚገዙት እምነት ነው። ጠንካራ ብራንድ ሰዎችን የሚስበው በከለር፣ በታይፖግራፊ፣ በሚያስተላልፈው መልእክትና ወጥ በሆነው ቪዥዋል ሲስተም ነው። ይህ ስራችሁ ሰዎች ስማችሁን ከማንበባቸው በፊት እንዲያስታውሷችሁ ያደርጋችኋል። ለምሳሌ አፕል ተመራጭና ውድ የሆነው በሎጎ ምክንያት አይደለም። ሎጎ ሊሰራ የቻለው ብራንዱን ፕሪሚየም እና ጥራት ያለው እንዲኖረው ነው። የቢዝነሳችሁ ገጽታ ኢንኮንሲስተንት ከሆነ ሰዎች የእናንተ ሰርቪስ ኢንኮንሲስተንት ይመስላችኋል። ብራንዳችሁ እናንተን አንድም ቃል ሳትናገሩ በፊት ስለ ስራችሁ ጥራት መመስከር አለበት። ስለ ብራንዲንግ ጠቃሚ መረጃዎችን ለማግኘት ይህን አካውንት ፎሎ ማድረግ እንዳትረሱ። በዚህ አጋጣሚ ደግሞ የብራንዲንግ ስራዎችን ማሰራት የምትፈልጉ ካምፓኒዎችና ድርጅቶች ባዮ ላይ ባለው ስልክ ቁጥር መደወል ወይም እኔም በውስጥ መስመር ማግኘት ትችላላችሁ። በቀጣይ ቪዲዮ እንገናኝ።